በጣም በጣም የሰውን ስም ማጥፋት በጣም ቀላል ነው። ዛሬ የተናገርካት ንግግር እድሜ ልክ የምትቀመጥ ናት። ያለቀስከው ለቅሶ አሁን እንኳን እዚህ ጋር ያለቀስከው ለቅሶ እድሜ ልክ የሚቀመጥ ነው። እሺ እዚህ ነገ ማንንም እያነሳ እኔ ላይ የሚያላግጥበት ነው ያንተ ድምጽ። ትላንትም የተናገርከው ንግግርም ቢሆን ወዳጆቼ እንዳሉ እየላኩ ሙኒት ምንድነው እየተፈጠረ ያለው የሚሉበት ሰበብ አንተ ሆን ብለህ ነው ያረከው። ሲጀመር ተሳስተህም አይደለም ሆን ብለህ ነው ያደረከው። እኔ እዚህ ጋር መማር እንዲህ እያለችኝ ወይ መሲ እንዲህ እያለችኝ እዚህ ጋር ጓደኛዬ ቁጭ ብላ እየነዘነዘችኝ ይቅር ብዬ እሰልሃለሁ ብርህ ስለሆነ ግን በጣም ነው የምታሳዝነው። በጣም ነው ወላሂ እኔ ልቤ ስብር ነው ያለው። በማንም አይደለም ባንተ በጣም ብልግና ነው የሰው በቀላሉ ለክፉ ንግግር አንተ ነህ። ከጦርነቱ በፊት ዱባይ ሰዎች ምን አሉ መሰለሽ? አይ ከዚህ በፊት ሰዎች እዛ የሚያውቁ ልጆች ነበሩ እና አሪፍ ነው ቅዱሴ አሪፍ ነው እና ስራ አዛ አሪፍ ትሰራለህ ምናምን ብለው ተስፋ ሰጡኝ። እግዚአብሔር ነው የምላችሁ በተስፋ ሲሰጡኝ አይ ተስፋ ከሰጣችሁኝማ እሺ በቃ እንግዳማ ብዬ ይሄ ብር ደግሞ በመማርዬ በኩል ለዚህ በፊት የሆነ ሰው ስም መጥራት አልፈልግም እንጂ ቃል ገብቶ ሳይሰጠኝ የቀረ ሰው እያለ እና እንደዛ እንዳይሆን ብዬ መምዬ ይሄ እድል እንዳያመልጠኝ እሰጥሃለሁ ካለ እውነቱን ከሆነ እንደው ባንቺ በኩል እስኪ በመማር በኩል ነው እያለኛልና እውነቱን ነው ወይ የሚል ብዬ በመማር በኩል ሲል ተላከ። እውነቱም ተላከ። እዛ ከተላከማ በደስታ ተቀበልኩኝና ወደ ዱባይ ሙኒትዬ ሰዎች አወሩኝም አሉ። አዎ ይቀበሉኛል፣ እንቀበልሃለን፣ እዚህ ትሰራለህ፣ ትለወጣለህ ህይወት ያሉኝ ሰዎች አሉ። ግን እንደዛም ባይሉኝ ሰው መቼም ቃሉን ታውቂያለሽ እና እኔ ግሬን ከተጎዳሁት አንፃር እንደናቴ ቮይስ አለ እንደናቴ አንቺ የምትተባበሪ ከሆነ ስራ እንደው በቃ በነሳሪየም በዛም ቢሆን መጅልስም መሸጥ ይሁን ምንም ቢሆን እሰራለሁኝ እና በሽፎን ቤቱም ቢሆን እንደው ብትተባበሪኝ አንቺንም ሰዎቹን ተስፋ ብቻ አድርጌ አልመጣም። በርግጥ ብለውኛለኝ ሙኒትዬ ይሄ ሰውዬ እኔን ሳፖርት ለማድረግ ስለፈለገ ነው ስላት አይ ስራ እንትላንልም እኛ ግን ከዚህ እንትሉ መፈለጉ ከባድ ስለሚሆን ቅዱስ አንተ ያልካቸው ሰዎች በዛው አጣይቀዘው ይያለህ እንጂ ከዚህ አሁን እንትን ምንድነው የስራ መፈላለጊው ምናምን ይከብዳለኝ እና ከሱ ያለ ፈልግ ምናምን ስትለኝ እሺ ብዬ ሙሉ በሙሉ ግልጹ ልንገራችሁ አቃለሁ። እኔ አካል ጉዳተኛ ከደረሰብኝ ነገር በጣም ብዙ ፈተና ያሳለፍኩት ፈተና ግን ያ ነገር ጭንቅላቴ ላይ ስላለብኝ የመቸኮል ጸባይ ያለብኝ ግልጹ ልንገራችሁ በቃ የኔ ጸባይ ማለት ነው። እቸኩላለሁ የመቸኮል ነገር ኑሮብኝ ነው እንጂ ሙኒት ምን ግልጹ መነግራችሁ ጥፋት ኑሮባት አይደለም። ገብቷችኋል? ግን ተባሩጭ ትንሽ ክፍት ያለኝ በጣም የከፋኝ የመጨረሻው ክፍት ያለኝ በኔ ነው ሙሉ ጥፋቱ እኮ ያለ ለምን መጀመሪያ ቮይስ ደጋግሜ በጣም ማድረግላት የነበረው እነዛ ሰዎች ያሉኝን ነው። እነዛ ሰዎች በእለቱ ለስ ሲሉኝ የነበረውን እጄ ነው ለሷ በተደጋጋሚ ጽፍላት ስነግራት የነበረ። ከዛ በኋላ ግን እነዛ ሰዎች አይ ቅዱስ ጦርነት ነው ተወነ ለኛም ከብዶናል ብለው ተስፋ ሲያስቆርጡኝ መማርዬን ተው ቮይስ አረኩላት። መማርዬ እንደዚህ እኮ ተባልኩኝ እና ምን ይሻለኛል በቃ ምናምን ብዬ ስነግራት እንደውም በተደጋጋሚ ስልክላችሁ ስለነበር ማለት ነው። እና ታለም እኔ የምቸኮል ጸባይ ኑሮብኝ ነው ጭንቅላቴ በጣም እንደዛ ከተባልክ አንተ ብሩ ለምን እኔ ጋር ገባ? ይሄን ጥያቄ መልስልኝ። ሰው እኔ ስራ እንደማላገኝልህ ነግሬሃለሁ አይደለ? ይሄ እነሱ ስራ አናገኝልህም ሲሉ መማር ወደ ኢትዮጵያ ስታስተላልፍ ብሩን ለምን አንተ ጋር አልገባም? ለምን እኔ ጋር እንዲገባ ፈለክ? እኔ ጋር እስኪደርስ ጠብቀህ ለምን ላኪል? በማግስቱ አይደለ ፓስፖርት ኮፒ ላክ ስልህ ምን አልከኝ? ኖ ብሩ ይላክልኝ ብለህ እኔ ጋር ለሚሰራው ልጅ አልከው። ከዛ ገብቼ አናገርኩ። ምንድነው የምታወራው? አደራ ነው የተሰጠኝ። መማር አደራ ብላ ሰጣኛለች አይደለ? ለኔ አደራዬን ጨርሼ አይዲህን ሰጥቼ አምጥቼ አንተን አይዲህን ሰጥቼ እነዛ ሰዎች ስራ እንዲያስገቡ ማድረግ ነው። እኔ ይሄንን ነው የማውቀው። ለዛ ፓስፖርት ኮፒ ላክ ስልክ ምን አልክ? ኖ ብሩ ይላክልኝ አልክ አይደለ እንዴ? እንደዛ ስትል አይ እኔ መማርን አናግራለሁ። መጀመሪያ መማርን ነገርኳት። እሷም ግራ ሲገባት ምን አለች? እስኪ አናግረዋለሁ አለች። አናገረች። መልሰ ስትነዘንዛት በቃ ካልሆነ ይመለስለት አለችኝ። ይመለስለት ብሎ ቋንቋ የለም። እኔ ብር ማመላለሻ ወይም ደግሞ
ያንተን የጎደለ እየሞላው ለክብሬ ለስሜ ስል እንዲና እንዲማደርግ ሴት አይደለም። ሰዓቴም ደቂቃዬም ሰከንዴም መቀለጃ አይደለም የናንተ። ስለዚህ ምንድነው የሚሆነው? ሰው ተካና ያ ሰው ላንተ ብር ይስጥ ነው ያልኩ። ትላንት ገብተህ እዛ ቤት ምን ነበር ስትል የነበረው? አንተ ምን ነበር ስትል የነበረው? እያለቀስክ እግርህን እያሳየ እኔ ምስኪን እኔ በዚህ ወጥቶ ምን ያደረኩ ነገር አለ? ምን ተናግሬ ምን ክፉ ቃል ተናግሬ? ላንተ ስል እኮ አይደለም ለሷ ስል ነበር ያከበርኩ። ተቃውሜ ያለው እኮ አንድ አይደለም 10 እምቢ ብያለሁ። ስትደውል አላነሳለ አላናግር ገፍቶ ከሷ ስለመጣ እኮ ነው። አሁን አፍህን ሞልተ አንተ የሰራው ድራማ እኮ እንዳለ ተልኮልኛል። አታፍርም? አይከብድህም? አሁን ሄደ ካወራህበት እስኪ አንዳቸው ይስጡህ። እኔ ግራም ነፈሰቀኝ አስረግጬ እዚህ ጋር በህዝቡ ፊት ምነግርህ አንተ አለሳልሰ ምን ብለህ ራስህን ሌላ ሰው አድርገህ መምጣት ነው አይደለ? እኔ አስረግጬ እምነግርህን አንድ ነገር ልንገርህ። ከዛ ሁሉ ህዝብ አንዱ ይስጥህ። ትላንትና ሌባ ስታስብለኝ ምን ስታስብለኝ የነበረበት ህዝብ አንዱ ይስጥህ። እኔ ሙና ሰው ትተካለህ እንጂ አልሰጥህም። ድጋሚ የምነግርህ ነገር ማንም ሲያከብረኝ ነው ማከብረው፣ ሲያዝንልኝ ነው ማዝነው። በዚህ ሰዓት ላይ ስንት አይነት ነገር ውስጥ ባለውበት ሰዓት ላይ መተ ይሄን የጨመርክበት ሰበብ ምን እንዲመጣ ምን እንዲፈጠር አሁን እነሱ ይስጡ። ለኔ ግን ሰው ስተካ ለሰው ሰራለሁ። አለቀ። አም ሶሪ እንግዲህ ሙኒት በጣም ይቅርታ። እኔ ምር ማለት ነው ፑሽ አርጊያታለሁ፣ በጣም ፑሽ አርጊያታለሁ እንደዚህ ይሄ ልጅ ጉዳይ እንድጨርስ እና ቅዱስ ሰርተሃል፣ በጣም ሰርተሃል። በእውነት ሌባ መባል የለባትም። ሌባ ብለህ ከሆነ እኔ ኧረ መምዬ ኧረ እግዚአብሔር ምስክሬ ነው። መብረቁ ጥሩ መብረቁ ቤት ነው መድኃኒዓለም ምስክሬ ነው። ብር እግርህን አይቼው አላቅ መድኃኒዓለም ምስክሬ ነው። ስለ እግርህ አላቅ እግርህን እያሳየ እኔ በስፖንጅ ላይ እምቆም ሰው ነኝ። መድኃኒዓለም ምስክሬ ነው። እልክልሃለሁ መድኃኒዓለም ምስክሬ ነው። አንቺ በክፉ ካነሳውሽ ይሄኛው እግሬ ይደገም። እመብርሃን ምስክሬ ናት። በመብርሃን ነው የምልሽ። ሙኒትዬ ስላላየች ነው እግሬ መጎዳቴን ስላላየች ነው እንጂ ምትረዳ ሰው ናተኝ እና ሰው ተካ ስላለች ብቻ ነው የከፈኝ። ይሄው ቃል ምድር ቃል ምስክር አሉ ሰዎች በመብረቁ ቤት የገቡ ሰዎች መጥተው ይመስክሩ። እመብርሃንን አላልኩም። እመቤቴ ምስክሬ ናት። አንድ ነገር አልተናገ ግን ሙኒት የተረጋጊና ምንድነው ያለሽን ነገር እኔም ትናንትና ቪዲዮን ለመፈለግ ሞከርኩ። አንድ ነገር እንትን መፈታት የሚችል ነገር አሁን አይ ዶንት ኖ። ሳርዬ ምንድነው የምናደርገው? ቤታ እናንተ ተናገሩ። አይ እሱ ማልቀስና ቁም በማልቀስ አይደለም ነው ቪዲዮ ያለው ከዘፈን ጋር ነው። በደንብ አይሰማም። እልክልሻለሁ ስሚው። እሺ ከዘፈን ጋር ኧረ በጣም በዛ። ምን አይነት ሌብነት ነው እየተባለ እኔ የምለጠፈው በአንተ ሰበብ አይደለም። እዛ ገብተህ ያወራህበት ሰበብ እዛ ቤት ገብተው የሰውን ስም የሚያነሱት እመቤቴ መብረቁን በመብራን በለተቀኗ ለምራችሁ መብረቁን ትርሽ አይ አታልቅስ። ይሄ ማስመሰል ነው። እኔ ምንም አይሞቀኝም አይበርደኝም። ሰው ተካ በርህን ሰው አለቀ። ሰው በመሃላችን እያለ ሽማግሌ ሆናል ወይም ኃላፊነት ወስዳ ያለች ሴት በመሃላችን እያለች እኔንም ትላንት ነው ከትላንት ወዲያ እሷ ራሷ መማር አናግራኛለች። መቼም የሰጠኋትን መልስ እየነገረች ነው። እዛ መሃል ላይ ሄደህ አንተ ሚዲያ ላይ ወጥተህ የኔን ስም ያነሳው ምን ለማለት ስለኔ ጥሩነት ለመናገር ነው። ጥሩነቴን የሚናገርልኝም ማለት ገንዘብህ ነው ባለት ግን ምንድነው የሚያስለቅሰው? አራሽ ቤታዩ ታውቂያለሽ እኮ አላልኩም ብለህ ተናገር። እኔ እያስመሰልኩ ሳይሆን ማለት ነው። መብረቁ ባሉ እዛ ቤተሰብ ያሉ አሉ እኮ መጀመሪያ ለቅሶውን አቁም እንዴ! ለቅሶውን አቁም። እሷም እኮ እዚህ ጋር እንትን ያለች ነገር የለም። ለቅሶውን አቁም ብለህ ተናገር። ጭንቅላቴ የተጎዳሁት ነገር አለ በጣም። እሺ
እና ጭንቅላቴ በጣም ቢዚ ስለሆንኩኝ አጥፍቻለሁ ሙኒትዬ። በቃ በመማርና አንቺን በድያችኋለሁ። እሷን በማይመለከታት አንቺንም ደግሞ አሰቃይችሻለሁ እና ይቅርታ እህት አለም በ11 ሺህ ሰው ማለት ነው። ይቅርታ አድርጊልኝ። እኔ ልጅሽ ማለት ነኝ፣ እያስመሰልኩ አይደለም። ሩጭ ማላመጥ እነዛ ሰዎች ቃል የገቡልኝ ሰዎች ናቸው እንደዛ ብሎኝ። አሁን ግን ሀሳባቸውን ሲቀይሩ ሙኒትዬ ብሩ ይላክልኝ አልኩሽ መልሼና እኔ አንቺን በክፉ ካነሳዎች በለተቀኗ መቤቴና ዛሬ እሷ ትፍረድ። ቡሻት ታርቀስ እሷም ጉዝ ጋር የበደለች ነገር እዚህ ጋር ትንሽ ይሰማል። ስሚ ግን አልተረዳችኝም። እንደተጎደው ምናምን አላየችኝም። ጫሜ ውስጥ ካልሲና ስፖንጅ ነው ማድረግበት። እንደዚህ ብዬ አሁን እንዴት ነው አሁን እኔ ዱባይ የሚያዝ ሰው እያልኩኝ ፈልጌ ማገኝ? ይሄ ተመልከት እስኪ። ይሄ ሁሉ ስፖንጅ ነው ውስጥ ላይ የምጠቀምበት። አጥሯል እግሬ በጣም። ይሄ ሁሉ ስፖንጅ ነው ጫሜ ውስጥ የምጠቀሙ ማለት ነው። እና እህትህ ናት፣ የምትወዳት እህትህ ናት፣ የምታከብራት ናት። እና ላኪለት በላት። እኔ ከዚህ ቆየ እየጣልኩኝ ሱቅ ከፍትበት ይሻለኛል። የሚጠቅመኝም እሱ ነው። ሰውየው ሳፖርት አድርጎን የላከው ብሩ ተገብቷል። በመማር በኩል መማርና እሷ መምጣት ይችላሉ። መብረቁዬ ይሄን ተባባሪ ወንድም አለ። እኔ በዋትሳፕ ጽፌላት ሰው ብታካ ሰው ካልተካ አልችልም አለች። እና ወንድም አለ እንዲተባበርህ የፈለግከው ለምኑ ነው? ስለከለከልኩ እምቢ ስላልኩ ነው አይደለ? ገብተህ እንደዛ ስትል ምንድነው የሰው አመለካከት? ሰው ከታች እየጻፈ የነበረው ኮሜንት ምንድነው? ንገረኛ። ይሄ የኔ ድምጽ ነው ያንተ ድምጽ ነው? አረ ይሄ እኔ ነው። ሙኒትዬ ይቅርታ አድርጊልኝ። የኔ በችኩል ስለሆነ ነው፣ ስለምቸኩል ነው። ጭንቅላቴ ብዙ መምተኝ በቃ በጣም ቸኳይ ነኝ እኔ። በደረሰብኝ ነገር ብዙ ነገር ነው ያቀረብኝ። ስለዚህ የታለም ይቅርታ አድርጊልኝ። በዚህ በ11700 ሰው ማለት ይቅርታ አድርጊልኝ። ከላካውንስ ድምጽ ለምን ሰረዝከው? አራቱን የመጀመሪያዎቹን ድምጽ ለምን ሰረዝከው? እንዴት ነበር ስታናግረኝ የነበርከው? ምን ነበር ያልከኝ? ለምን ሰረዝከው? ለምን ሰረዝከው? ክፉ ነገር ከሌላቸው ሰምቼዋለሁኝ እኮ ሳልሰማው ቀርቼ አይደለም። ካንተ ጋር ግን ባንተ ቶን መነጋገር አልችልም። ያለህበት ሁኔታ ባንተ መልክ በመልስልህ ኖሮ ራስህን ታጠፋለህ። ስንት ነገር ነው የተናገርከው። ከዛ አራቱን ደለትክና ከታች አስተካክለ ላክ ዛሬ። አሁንም ሰው ተካ። መማር ሰው ይተካልኝ። ስሜ እንዳይጠፋ እያልኩሽ መማር እየነገርኩሽ ነበር። ጎሎ በመመለሱ ስሜ ይጠፋል እያልኩሽ መማር። የኛን ነገር ታውቂዋለሽ። እያንዳንዱ እንከናችን ነው የሚፈለገው። አሁንም አከብርሻለሁ፣ እወድሻለሁ። የሆነው ሆኗል። ሰው ይተካልኝ። ፊኒሽ። አምሳሪ እንደምል አላውቅም። እኛ ራሳችን ይሄን ነገር ብንጨርሰው ደስ ይለኝ ነበረ። አምሳሪ እንደዚህ አይነት ነገር ውስጥ እኔም ፑሽ ተደርጌ ነው ያው እሱ ቢረዳ ከሚል አኳያ ነው የገባውበት። አንቺንም የሚያስጨነኩሽ እንጂ መጀመሪያውንም ላይክ መሆን ያልነበረበት ነገር ነው። ግን ቅዱስ ገልጾታል። ቅድም ያው ከዚህ በፊት እንደዚህ ቃል ሰው ገብቶለት ያልሰጠው ሰው ስላለ ያንን ያ ሰው እሰጥሃለሁ ሲለው ቃል የሚገባለት እምነትም ስላልመሰለው እዚህ ላይክ ደግሞ አንድ መርሳት የሌለባችሁ ነገር ልጅ ነው ቅዱስ። በእርግጥ ትንሽ ይቸኩላል። በዚህ በሙኒት ጉዳይ ብቻ ሳይሆን በራሱም ላይፍ በጣም ብዙ የሚቸኩላቸው ነገሮች አሉ። እሱ ነገርም ተጨምሮበት ነው እንዲህ አይነት ስህተት ውስጥ የገባው። ሙኒትዬ አንደርስታንድ አረግሻለሁ ፔንሽን በደንብ። ለምን እኛ በጣም እኔ በራሴ በጣም ፑሽ አርጌሽ ነው እዚህ ነገር ውስጥ የገባሽው። አምሶሪ እየተናገርሽ ነው የገባሽበት። ተናግረሻል። እዚህ ላይ ምንም ያንቺን ስህተት ነው ያላየሁም። ምንም ስህተት የለብሽም። ነግረሽኝ ነው እዚህ ደረጃ ላይ የደረስ ነው እና አንቺ የምትወስጂውን ዲሲሽን እንግዲህ ምንም ማድረግ አንችልም። ቅዱስ አንደርስታንድ ማድረግ ያለብህ ነግረሃለች። አንተ ለእኔም ነግራኛለች። እኔም ለአንተ ብዙ ነገር ነግሬሃለሁ። አንተም ካለብህ ችግር አኳያ ነው ይሄን ያልክ።
እኔ አይ ዶንት ኖ ምን እንደምል ራሱ ግራ ገብቶኛል። መምዬ ሀሳብ ስጡበት። በቃ እኔ ምን እንደምል አላውቅም በዚህ ጉዳይ ላይ። እኮ ጣቴን የተቆረጥኩኝ ሩጭ እንደማላመልጥ እናታለም ታውቂያለሽ። አዲስ አበባ ስትቀበለኝ አንቺ ልታሳክሚኝ አዲስ አበባ ስመጣና አይ ኖ እንኳን መሮጥ ቀርቶ ስራመድ ራሱ ታውቂዋለሽ። ግን እኔ አሁን ሰው ብተካ እኮ ደስ ይለኛል። ኢትዮጵያ ላይ አሁን ማን ነው የሚተማመን? እኔ ማን ነው ወደ ዱባይ ሄዳለሁ ብሎ ለእኔ ያን ብር ሰጦኝ እኔ ሄዳለሁ ብሎ የሚተማመን ማን ነው? ያ ነው ያስጨነቀኝ፣ በጣም ጭንቀት ውስጥ የከተተኝ እንጂ እግዚአብሔር ምስክሬን በሌላ አይደለም። ሙኒት ሚዩት ነሽ። አንድ ጥያቄ ልጠይቅ። በየገባህበት ቤት በየቤቱ ስገባ ነው የምትገባው አይደለ? ስንት ጊዜ ትቸገራለህ ያቅታል ብዬሃለሁ አላልኩህም? እኔ ኧረ ብለሽኛል። ዛሬ ብሩ ሲገባና ይሄ ነው ለማለት አለመቻልህ የታወቀ አለመቻልህ የታየህ ዛሬ ነው። ይቅርታ አድርጊልኝ፣ በለተቋኗ ይቅርታ አድርጊልኝ። የኔ ጥፋት ነው ሙኒትዬ። ሰው ሆኖ ማያጠፋ የለም አይደል? አንቺ ጥፋት የለብሽም። በቃ እናቴ ማለት ነሽ። ይቅርታ አድርጊልኝ። እንደው በለተቀኗ እንደው በአላህ እኔ የሚያክል ልጅ አለሽ። ይቅርታ አድርጊልኝ። እኔ እንደ አንቺን እንደ ጥፋተኛ አድርጌ ስየሽ ከሆነ መብራን ትፍረድብኝ። መብረቁም አለ እሱ ራሱ ሸር ተደርጎለት ቢመጣ አንቺ እንደ ጥፋተኛ አይደለሽም እህት አለም። እንዴ የኔ ነው ሙሉ ጥፋት። በቃ የኔ ነው ሁሉ ነገር የኔ ነው። ጽህን እኮ አሰማውታ አስመልስልኝ ብለህ እኮ ነው የገባኸው አንተ። በማላችሁ ምስክሬ ነው። የድምጽ ያሰማሁት አንቺን በክፉ አላነሳሁሽ እህት አለም። ስላላየች ነው እግሬ የሚሆነው እና መብረቁዬ ሰው ተካ ስላለች ትንሽ ከፍቶኛለኝ እና አውራልኝ ብዬ ነው ያወራሁት እንጂ ሰው አዛ ቤት የሰማ ሰው አለ በሙሉ መብራን በምታውቀው አንድ ነገር ስላንቺ ክፉነት ምንም አላልኩም። እግዚአብሔርን ነው የምልሽ። ምንም ስላንቺ ጥፋት የገባውም ትናንትና መብረቁ ቤት ብቻ፣ ሌላ ቤት በራሴ ቤት እኮ ምገባ ጌም ለመጫወት ቲክታከሮች በሙሉ አግኝተውኛል። እነ ዩቲናስ አግኝተውኛል፣ እነ ፍራይዴዎች፣ እነ ባምቢ፣ እነ ናዮ ሁሉ አግኝተውኝ በቃ ይዞ በርታ እያሉ ሲያበረታቱ ቪዲዮን ገብታችሁ ይተኝ እና እነሱ አግኝተውኝ እኔ አንቺን በክፉ ጌም እየተጫወትኩ ነው እንጂ ምገባ አንቺን በክፉ በየት ትናንት ነው መብረቁ ቤት የገባው። እሱንም ሰው በቃ ተካ ስትይኝ ከፋኝ። ተሯሩጭ አላገኝ ሰው በየት አገኛለሁ? እንዴት ነው የሚሆነው ብዬ ጨነቀኝ በጣም። እሱ ብቻ ነው ታለም የኔ ነው ጥፋቱ። ልጅሽ ማለት ነኝ። ይቅርታ አድርጊልኝ። በአንቺ ጥፋት የለም። እንደው ቢቀንስ እንጂ ችግር የለም ታለም። እሺ አሁን ቅዱስ አታልቅስ። ወይ ጉድ መከራ እኮ ነው። አታልቅስ እንዴ በቃ እሷ እኮ እየሰማች ነው። ሁሉም እዚህ እየሰማ ነው። በንግግር ይፈታል እኮ። ማልቀስ ምንድን ነው? አታልቅስ በቃ። እሺ ቤታ ያየኔ ጥፋቱ እኮ አስረዳት። ይቅርታ ማለት ካለብክ ጥፋትህን አምነህ ይቅርታ ትላታለህ። ከዛ በተረፈ ግን አታልቅስ። በማልቀስ አይደለም እኮ ነገሮች የሚፈቱት። እሺ ታዲያ ሙኒት አይኖን በጣም አናዶሻል፣ ግን በቃ ይቅርታ እያለች ነው። ይቅርታ ደግሞ ከሁሉም ነገር ይበልጣል። በሰላም ይፈታ ይሄ ነገር ፕሊስ። እኔ ልለምንሽ